ጂንስ ሱሪ ማድረግ ወይም የሆሊውድ ፊልም ማየት አለያም መጽሐፍ ቅዱስን ይዞ መገኘት እዚህ አገር በሞት ያስቀጣሉ። ይህ ቀልድ አይደለም። በ21ኛው ክፍለ ዘመን ዓለም በመረጃ መረብ ተሳስራ በምትገኝበት እኔና እናንተ በስልካችን ዓለምን መዳፍ ላይ ባደረግንበት በዚህ ዘመን ከእኛ እይታ የተሰወረ ጊዜ የቆመበት እና የሰው ልጅ አእምሮ ሊገምተው ከሚችለው በላይ የተለየ ሕግ ያለው አንድ አገር አለ። ሰሜን ኮሪያ። እንኳን ወደ የዓለማችን ሚስጥራዊው መንግሥት በሰላም መጣችሁ። እዚህ ኢንተርኔት የለም። ፌስቡክ፣ ዩቲዩብ ወይም ቲክቶክ የሚባሉ ነገሮች አይታወቁም። የውጭውን ዓለም ዜና መስማት ወንጀል ነው። እዚህ አገር መሳቅ የሚፈቀድበት ቀን አለው፣ ማልቀስም የሚፈቀድበት ቀን አለው። የሚያስገርመው ደግሞ የራሳችሁን ፀጉር እንኳን እንዴት መቆረጥ እንዳለባችሁ መንግሥት ከመረጠላችሁ 15 አማራጮች ውጪ መቆረጥ አትችሉም። ለመሆኑ ይህች አገር ሲኦል ናት ወይስ ገነት? ዓለም ሁሉ ወደፊት ሲሄድ ሰሜን ኮሪያ ለምን ወደ ኋላ ቀረች? በአንድ ወቅት አንድ ሕዝብ፣ አንድ ቋንቋና አንድ ባህል የነበራቸው ሰሜንና ደቡብ ኮሪያውያን እንዴት ሰማይና ምድርን ያህል ሊራራቁ ቻሉ? በዛሬው ቪዲዮ ማንም አይቶት የማያውቀውን የሰሜን ኮሪያን እውነተኛ ኑሮና ከብረት መጋረጃው በስተጀርባ ያለውን አስደንጋጭ ታሪክ በዝርዝር አብረን እንመለከታለን። አብራችሁን ቆዩ። ታሪክ እንዴት ተለያዩ? ይህ ሁሉ ነገር እንዴት እንደተጀመረ ለመረዳት ወደ ኋላ መመለስ አለብን። ወደ 1940ዎቹ መጨረሻና 50ዎቹ መጀመሪያ። ታውቃላችሁ፣ ኮሪያውያን ለዓመታት አንድ ሕዝብ ነበሩ። አንድ ላይ ይበላሉ፣ አንድ ላይ ይኖራሉ፣ አንድ ባህል አላቸው። ነገር ግን የዓለም ፖለቲካ ዕጣ ፈንታቸውን ቀያየረው። ሁለተኛው የዓለም ጦርነት ሲያበቃ ኮሪያ በሁለት ኃያላን አገራት እጅ ወደቀች። ሰሜኑን ክፍል ሶቪየት ኅብረት ወይም ሩሲያ ተቆጣጠረችው፣ ደቡቡን ክፍል ደግሞ አሜሪካ ተቆጣጠረችው። ይሄ ክፍፍል በኮሪያውያን ፍላጎት የተፈጠረ አልነበረም። የፖለቲካ ጨዋታ ነበር። በሰሜን በኩል ኮሚኒዝም ወይም ሶሻሊዝም ሰፈነ፣ በደቡብ በኩል ደግሞ ካፒታሊዝምና ዲሞክራሲ እያደገ መጣ። ነገሩ በዚህ ብቻ አላበቃም። በ1950 ዓመተ ምህረት አስከፊው የኮሪያ ጦርነት ፈነዳ። ወንድም በወንድሙ ላይ ጦር አነሳ። በሚሊዮን የሚቆጠሩ ሰዎች አለቁ። ከ3 ዓመት ደም አፋሳሽ ጦርነት በኋላ ምንም አይነት አሸናፊ ሳይኖር ጦርነቱ ቆመ። በመሃላቸው 38ኛው ፓራል ወይም ከወታደር ነፃ የሆነ ቀጠና ተሰመረ። ከዚያች ቀን ጀምሮ አንድ የነበሩት ሕዝቦች ለሁለት ተከፈሉ። አንዱ ወደ ጨለማ፣ አንዱ ወደ ብርሃን ጉዞ ጀመሩ። ደቡብ ኮሪያ ወደ ቴክኖሎጂና ብልጽግና ስትገሰገስ፣ ሰሜን ኮሪያ ደግሞ በራሷ ዓለም ውስጥ ተቆልፎባት ወደ ቀረች ደሴትነት ተቀየረች። መሪዎቹ እንደ ፈጣሪ የሚታዩት ቤተሰቦች ስለ ሰሜን ኮሪያ ማውራትና ስለ ኪም ቤተሰቦች አለማውራት አይቻልም። እዚህ አገር መሪ ማለት ፕሬዚደንት ማለት አይደለም። መሪ ማለት እንደ ፈጣሪ ወይም እንደ አምላክ የሚመለክ ማለት ነው። የመጀመሪያው መሪ ኪም ኢል ሱንግ፣ ከዚያ ልጃቸው ኪም ጆንግ ኢል፣ አሁን ደግሞ የልጅ ልጃቸው ኪም ጆንግ ኡን። ይህ ቤተሰብ በሰሜን ኮሪያውያን ዘንድ ያለው ቦታ ለውጭ ሰው ለመረዳት ይከብዳል። ገና ሕፃናት ከመዋለ ሕፃናት ጀምሮ የሚማሩት ስለ ሂሳብ ወይም ሳይንስ ሳይሆን ስለ መሪዎቻቸው ታላቅነት ነው። ታላቁ መሪ ኪም ኢል ሱንግ ከአሸዋ እህል ሩዝ መፍጠር ይችላሉ ተብለው ነው የሚማሩት። እያንዳንዱ ቤት ውስጥ፣ እያንዳንዱ ቢሮ ውስጥ፣ ባቡር ውስጥ ሳይቀር የመሪዎቹ ፎቶ ግድግዳ ላይ ተሰቅሎ መኖር አለበት። ያ ፎቶ ከአቧራ የጸዳ መሆን አለበት። ቤት ውስጥ እሳት ቢነሳ እንኳን ሰዎች መጀመሪያ የሚያድኑት ልጆቻቸውን ወይም ንብረታቸውን ሳይሆን የመሪዎቹን ፎቶ ነው። ለምን እንደዚህ ይሆናል ካላችሁ፣ ፍርሃትና ፕሮፓጋንዳ ነው። ሕዝቡ ሌላ ዓለም እንዳለ አያውቅም። እኛ የምንኖረው በገነቱ ውስጥ ነው። የውጭው ዓለም በሙሉ በጦርነትና በራብ እየተቃጠለ ነው። እኛን የሚጠብቁን ደግሞ እነዚህ መሪዎች ናቸው ተብለው ነው የተቀረጹት። መሪው ሲሞት ሕዝቡ መንገድ ላይ ወጥቶ ደረቱን እየደቃ ያለቅሳል። ያለ ካሜራ ተብሎ የሚደረግ ማስመሰል እንዳይመስላችሁ። አብዛኛው ሕዝብ በእውነት ነው የሚያለቅሰው፣ ምክንያቱም ያለ መሪው ሕይወት ያለ አይመስላቸውም። የዕለት ተዕለት ኑሮ አርቲፊሻሉ ሕይወት። እስቲ ወደ ፒዮንግያንግ እንሂድ። የሰሜን ኮሪያ ዋና ከተማ። በቴሌቪዥን የምታዩት ፒዮንግያንግ በጣም የምታምር ረጃጅም ፎቆች ያላት ጽዳቷ የሚገርም ከተማ ትመስላለች። ግን ይሄ የሳንቲሙ አንድ ገጽታ ብቻ ነው። ፒዮንግያንግ ማለት የአገሪቱ መስታወት ወይም ማሳያ ናት። እዛ ለመኖር ማንኛውም ሰው አይፈቀድለትም። በዋና ከተማው ለመኖር ለመንግሥት ታማኝ መሆን አለብህ። ሀብታም ወይም ባለሥልጣን መሆን አለብህ። ከከተማዋ ወጣ ስትሉ ግን እውነታው ይቀየራል። አብዛኛው የሰሜን ኮሪያ ሕዝብ በድህነት ውስጥ ነው የሚኖረው። መብራት የሚባለው ነገር የቅንጦት ነው። ዋና ከተማዋ ፒዮንግያንግ እንኳን ማታ ማታ ጨለማ ውስጥ ትዋጣለች። የሳተላይት ምስሎች እንደሚያሳዩት ማታ ላይ ደቡብ ኮሪያ በብርሃን ስትንቦገቦግ፣ ሰሜን ኮሪያ ግን በካርታው ላይ ጥቁር ቀዳዳ መስላ ነው የምትታየው። ሰዎች የሚበሉት በቂ ምግብ የላቸውም።
በ1990ዎቹ በተፈጠረው ታላቅ ረሃብ ሚሊዮኖች አልቀዋል። አሁንም ቢሆን የተመጣጠነ ምግብ ማግኘት ከባድ ነው። መንግሥት የሚሰጠውን የራሽን ኩፖን ጠብቀው ነው የሚኖሩት። ግን የሚገርመው ነገር ሕዝቡ ይህን ችግር እንደ ችግር አያየውም። ምክንያቱም አሜሪካኖች ማዕቀብ ስለጣሉብን ነው እንጂ መሪዎቻችንማ ጥሩ ናቸው ብለው ስለሚያምኑ ነው። ሌላው አስገራሚ ነገር ሶንግቡን የሚባል የዜጎች ደረጃ ማውጫ አለ። እያንዳንዱ ዜጋ ደረጃ ይሰጠዋል። ደረጃ የሚወሰነው አንተ ማነህ በሚለው ሳይሆን አያትህና ቅድመ አያትህ ለካኪም ቤተሰብ ምን ያህል ታማኝ ነበሩ በሚለው ነው። አያትህ በኮሪያ ጦርነት ጊዜ ጀግና ከነበረ አንተ ታማኝ የሚባል ደረጃ ታገኛለህ። ጥሩ ሥራ፣ ጥሩ ቤት፣ ዩኒቨርሲቲ የመግባት ዕድል ይኖርሃል። አያትህ ግን በድሮ ጊዜ ከጃፓኖች ጋር ይሠራም ከነበረ ወይም ክርስትናን ከተቀበለ አንተ ጠላት ተብለህ ትመደባለህ። ዕድሜ ልክህን የጉልበት ሥራ እየሠራ ገጠር ውስጥ ታስረህ ትኖራለህ። ሕጎቹ እና ቅጣቶቹ በሰሜን ኮሪያ ሕግ ማለት ቀልድ አይደለም። ቅድም እንዳልኩት አለባበስህ ቁጥጥር ይደረግበታል። ጂንስ ሱሪ፣ በተለይ ሰማያዊ ጂንስ መልበስ የአሜሪካ የኢምፔሪያሊዝም ምልክት ነው ተብሎ የተከለከለ ነው። የውጭ ፊልሞችን በፍላሽ ዲስክ ተቀባብሎ ማየት ከባድ ወንጀል ነው። ከተያዝክ ወይ ትገደላለህ አሊያም ወደ ማጎሪያ ካምፕ ትላካለህ። የማጎሪያ ካምፕ ስላችሁ እስር ቤት እንዳይመስላችሁ። ከናዚ ማጎሪያ ካምፖች የማይተናነስ ሲኦል ነው። እዛ የገባ ሰው ተመልሶ የመውጣት ዕድሉ በጣም ጠባብ ነው። ሰዎች በቀን 16 ሰዓት የጉልበት ሥራ ይሠራሉ። የሚበሉት የላቸውም። አይጦችንና እባቦችን እየያዙ በልተው በሕይወት ለመቆየት ይሞክራሉ። በጣም የሚዘገንነው ሕግ ደግሞ የ3 ትውልድ ቅጣት የሚባለው ነው። አንድ ሰው ወንጀል ከሠራ የሚቀጣው እሱ ብቻ አይደለም። እሱ፣ ልጆቹና የልጅ ልጆቹ አብረው ወደ እስር ቤት ይወርዳሉ። ለምን? የጠላት ደም ከስሩ መጥፋት አለበት የሚል ጨካኝ ፍልስፍና ስላላቸው ነው። አስቡት፣ አያታችሁ በሠራው ስህተት እናንተ እስር ቤት ተወልዳችሁ፣ እስር ቤት አድጋችሁ፣ ዓለምን ሳታዩ ልትሞቱ ትችላላችሁ። ማምለጥ የሞት ጉዞ። ታዲያ ይህ ሁሉ ስቃይ ካለ ሰዎች ለምን አያመልጡም ብላችሁ ልትጠይቁ ትችላላችሁ። መልሱ ቀላል ነው። ማምለጥ ማለት ራስን ማጥፋት ማለት ነው። ድንበሩ በሙሉ በኤሌክትሪክ የታጠረ በፈንጂ የተሞላና በሺህ የሚቆጠሩ ወታደሮች የሚጠበቅ ነው። ማንም ሰው ድንበሩን ሲሻገር ከተገኘ ለማስጠንቀቂያ ተኩሶ መግደል ይፈቀዳል። ስለዚህ አብዛኞቹ ሰዎች ወደ ደቡብ ኮሪያ በቀጥታ መሄድ ስለማይችሉ በቻይና በኩል አድርገው ለማምለጥ ይሞክራሉ። ግን ይህም ቢሆን ቀላል አይደለም። ወንዝ ዋና አለ፣ ብርድ አለ። የቻይና ፖሊሶች ከያዟቸው መልሰው ለሰሜን ኮሪያ አሳልፈው ይሰጧቸዋል። ከተመለሱ ደግሞ የሚጠብቃቸው ሞት ነው። ይህን ሁሉ መከራ አልፈው በድብቅ ደቡብ ኮሪያ የሚገቡት ጥቂቶች ናቸው። እነዚህ ሰዎች ደቡብ ኮሪያ ሲደርሱ የሚያዩትን ነገር ማመን አይችሉም። ኤሌክትሪክ በ24 ሰዓት አለ። ሰዎች የፈለጉትን ይናገራሉ፣ የፈለጉትን ይበላሉ። ብዙዎቹ ተታልለን ነበር የኖርነው ብለው ያለቅሳሉ። ነገር ግን አሁንም ሙሉ ለሙሉ ነፃ አይደሉም። ምክንያቱም ሰሜን ኮሪያ የቀሩት ቤተሰቦቻቸው ላይ አደጋ እንዳይደርስ ስማቸውን ቀይረው ፊታቸውን ሸፍነው ለመኖር ይገደዳሉ። ሰሜን ኮሪያ ለቱሪስቶች የምታሳየው ውብ የፒዮንግያንግ ሕንፃዎች እና ሰልፍ የሚወጡ ፈገግታ የሞላባቸው ፊቶች አሏት። ነገር ግን በዛ ውበት ስር የሚሊዮኖች እንባ፣ ረሃብና ፍርሃት ተደብቋል። የዓለም ሕዝብ ወደ ማርስ ለመሄድ በሚያስብበት ዘመን እዛ ያሉት ወንድሞቻችን ግን ዛሬን እንዴት በሕይወት እንደሚያድሩ ብቻ ነው የሚያስቡት። የሰሜን ኮሪያ ታሪክ የሚያስተምረን አንድ ትልቅ ነገር ቢኖር ነፃነት ምን ያህል ውድ እንደሆነ ነው። እኔና እናንተ እንደ ቀልድ የምናያቸው ነገሮች፣ ኢንተርኔት መጠቀም፣ ሙዚቃ ማዳመጥ፣ ጓደኛ ጋር ደውሎ ማውራት፣ ለሰሜን ኮሪያውያን ሕልም ናቸው። የብረት መጋረጃው መቼ እንደሚከፈት፣ መቼ ሕዝብ ከጨለማ ወደ ብርሃን እንደሚወጣ የሚያውቀው ፈጣሪ ብቻ ነው። ቪዲዮውን ስለተከታተላችሁ እናመሰግናለን። የሰሜን ኮሪያ ኑሮ ምን ስሜት ፈጠረባችሁ? አስተያየታችሁን ኮሜንት ላይ አስቀምጡልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስገራሚ ቪዲዮ እስክንገናኝ ሰላም ቆዩን።